السلام عليكم ورحمة الله وبركاته. عندنا نتب يعيد صلاة بتلاقي مكنيات هيدن وجي تسباسبن مسكن مانشل كهونا بيتوس مسكن እንደሚቻል አይተናል ቤቱስ እንሰግዳለን ሌላ ጊዜ ለዒድ ስንወጣ ራሳችን አሳምረን እንደምንወጣ ሁሉ ቤቱስ የዒድ ቀን ራሳችንን አሳምረን ሰውነታችንን ታጥበን ጥሩ ልብስን ለብሰን ወንዶች ጥሩ ሽቶን ተቀብቶ ራሳቸውን አዘጋጅቶ ቤቱስ አብሮ ይሰግዳሉ አንደኛው ይሄ ነው ሁለተኛው ነጥብ ደግሞ ያየነው ስንት ረካዓ ነው የሚሰገደው የሚለው ነው ዒድ ሰላት የሚሰገደው ሁለት ረካዓ ነው ሁለት ረካዓ ነው የሚሰገደው ሶስተኛው ነጥብ ያየነው አሳጥረን ስናይ ስንት ተክቢራር የሚባለው ለዒድ አይተናል እሱም የመጀመሪያው ረካዓ ላይ 7 ተክቢራር የሚባለው ይሄ ደግሞ ከተክቢረተ ኢህራም ጋር ነው ከተክቢረተ ኢህራም ጋር ነው ተክቢረተ ኢህራም የሚባል ሰላት ስናስር ምንለው ነው ከሱ ጋር 7 እንራለን የመጀመሪያው ረካዓ ላይ ሁለተኛው ረካዓ ላይ ደግሞ 5 እንላለን ማለት ነው ሌላኛው ነጥብ ያየነው በዚህ መሐከል በተክቢሮች መሐከል ምንም የሚባል ዚክር ከረሱል ሰለላሁ ዐለይሂ ወሰለም አልመጣም ሌላኛው ነጥብ ደግሞ ያየነው ተክቢሮችን ካልን ከጨረስን በኋላ ነው ዱዓው ኢስቲፍታህ የምንለው ከዛ በኋላ አዑዙ ቢላሂ ብለን ወደ ቂርአት የምንቀጥለው ማለት ነው ሌላኛው ነጥብ አሳጥረን ስለ ዒድ ስናወራ ሲፈ ሰላት ዒደይን ስናወራ የሚጠቀሰው ምንድነው እጆችን እናነሳለን ለእያንዳንዱ ተክቢራ እጆቻችን እናነሳለን ለእያንዳንዱ ማለት ነው ሌላኛው ደግሞ ለምሳሌ ከሚባሉ ተክቢሮች አንድ ሁለት ካመለጠው አንድ ሰው ምን ማድረግ አለበት ከኢማሙ ጋር በደረሰበት ነው ቀጥሎ የሚሰግደው ለምሳሌ ልክ ኢማሙ እየሰገደ ሁለተኛው ተክቢራ ደረሰ ሁለተኛው ተክቢር ሲባል የመጀመሪያው ረካዓ ላይ ተክቢረተ ኢህራም አለ ኢማሙ ሁለተኛው አላሁ አክበር አለ በዚህ ሰዓት አንደኛው ሰው መጥቶ ከሱ ጋር አሰር ምን ማድረግ አለበት እሱ ከደረሰበት ያስርና خلاص ያለፈው አለፈው ነው ምንም ቀዳ የሚያወጣ ነገር የለም ማለት ነው የሚያወጣ ነገር ምንም የለም ሌላኛው ያየነው ነጥብ ምንድነው የሚቀራው የሚለው ነው ምንድነው የሚቀራው የሚለው ነው የመጀመሪያው ረካዓ ላይ ከፋቲሃ በኋላ ሰብስመ ረቢከ ለዓላ ይቀራ ሱረቱ አዕላ ሁለተኛው ደግሞ ሱረቱል ጋሺያ ይቀራል ወይም ደግሞ የመጀመሪያው ረካዓ ላይ ከፋቲሃ በኋላ ሱረቱል ቃፍ ይቀራል ሁለተኛው ደግሞ ሱረቱል ቀመር ይቀራል ማለት ይሄን ደግሞ እነዚህ ሱራዎችን ያላፈዘ ሰው ደግሞ የተመቸውን ያፈዘውን ይቀራና በዛ ሁኔታ ይሰግዳል ኹጥባ ግን የለም ኹጥባ የሚደረገው ሁሉም በተሰባሰበበት ሌላ ጊዜ እንደምንሰግደው ዒድ ሁኔታ ካለ ነው ኹጥባ የሚደረገው እንጂ ቤቱስ ኹጥባ አይደረግም ሌላኛው ያየነው የዒድ ሰላት መጀመሪያው የሚሰገደው ፀሐይ ከወጣችና ቀይደ ሩምህ ፀሐይ ወጣ ቀይደ ሩምህ እስከ ቆይ ድረስ ወይም ደግሞ ሩብ ሰዓት ጠብቀን ማለት እንደዛ ደግሞ ሌላኛው ያየነው የዒድ ሰላት ጊዜው መጨረሻው እስከ መቼ ነው ኢለዘዋል ነው ማለት ነው በአጠቃላይ ያየነው አሁን በዒድ ሰላትን ቤቱስ እንዴት መስገድ አለብን የሚለውን ያየነው ማለት ነው ይሄን ሰምተን ከሚጠቀምበት ሰዎች አላህ ያድርገን ዒድን በጥሩ ሁኔታ ምናሳልፍ አላህ ያድርገን ይሄን በሽታም ደግሞ አላህ ያንሳልን ወከዳሊከ የጾምነውም ጾም የሰገድነውን ሰላት የቀራነውን ቁርአን ለይት ቆመን የሰገድነው ነገር ሁሉ የሰጠነው ሰደቃ ያልነው ዚክር ይሄን ሁሉ አላህ ይቀበለን ትምህርቴን እዚህ ላይ አቆማለሁ والله تعالى اعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته